የፌደራል መንግስትና ህወሓት በሚቀጥለው ሳምንት በኬንያ ናይሮቢ ዳግም ለመወያየት ቀጠሮ መያዛቸው ተሰምቷል። ሂደቱን የሚመሩት ኦባሳንጆ ዊሊያም ሩቶ፣ ኡሁሩ ኬንያታና ፎምዚሌ ሞላምቦ ንጉካ እና ማይክ ሐመር እንደሆኑም ለማወቅ ተችሏል። በራያ ግንባር የፋኖና የህወሓት ኃይሎች ላይ የድሮን ጥቃት ተፈጸመ። በተመሳሳይ የድሮን ጥቃት ወደ አማራ ክልል ሰሜን ወሎ ዞን የገባው የህወሓት አርሚ 31 ላይም የድሮን ጥቃት መፈጸሙ ተሰምቷል። ትላንትና ነሐሴ 9 2018 ዓ.ም አመሻሽ በሰሜን ወሎ ዞን ወጥቁት ማርያም አካባቢ ሰፍሮ በነበረው የህወሓት አርሚ 31 ላይ ከባድ የድሮን ጥቃት ተፈጽሟል ተብሏል። ተጨማሪ ይዘናል። የአማራ ብሔራዊ ንቅናቄ በኢትዮጵያ ሀገራዊ ምክክር ኮሚሽን እየተመራ ባለው የምክክር ሂደት ላይ መዋቅራዊ ግድፈቶችና የገዢው ፓርቲ ጣልቃ ገብነቶች በስፋት እየታዩ መሆኑን በመግለጽ አካሄዱ በአስቸኳይ እስካልተስተካከለ ለሂደቱ እውቅና እንደማይሰጥና እንደማይተገበር አስታውቋል። ፓርቲው ትላንት ነሐሴ 9 ቀን 2018 ዓ.ም ባወጣው ሰፊ አቋም መግለጫ የምክክር ሂደቱ ገዢው ፓርቲ ስልጣኑን ለማጠናቀርና አምባገነንነትን ህጋዊ ሽፋን ለመስጠት እየተጠቀመበት መሆኑን በጽኑ ቆንኗል። ዝርዝር መረጃ ይዘናል። የተከበራችሁ የቻናላችን ቤተሰቦች እስከ መጨረሻው ድረስ አብራችሁን ውስጥ ቆዩ። እነዚህን በዝርዝር እነግራችኋለን። ለቻናላችን አዲስ የሆናችሁ ቻናላችን ላይክ እና ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት እየጠየቅን አሁን በቀጥታ ወደ ዝርዝር መረጃዎች እናመራለን። የፌደራል መንግስትና ህወሓት በሚቀጥለው ሳምንት በኬንያ ናይሮቢ ዳግም ለመወያየት ቀጠሮ መያዛቸው ተሰምቷል። ሂደቱን የሚመሩት ኦባሳንጆ ዊሊያም ሩቶ፣ ኡሁሩ ኬንያታና ፎምዚሌ ሞላምቦ ንጉካና ማይክ ሐመር እንደሆኑ ለማወቅ ተችሏል። ከዚህ በፊት የትግራይን ህዝብ እንደ ህዝብ ብዙ ዋጋ ያስከፈለው አውዳሚ ጦርነት በፕሬቶሪያ በተደረገ የሰላም ስምምነት መጠናቀቁና የትግራይ ህዝብ እስከ ቅርብ ጊዜ ድረስ አንጻራዊ ሰላም አግኝቶ መቆየቱ የሚታወስ ሲሆን በነደብረጽዮን የሚመራው የህወሓት ክንፍ ስምምነቱ በማፍረስ አብሯቸው ከነበሩት ከሌሎች የህወሓት አመራሮች ሐሳብ ጋር ጭምር በሚቃረን መንገድ ዳግም በክልሉ ጦርነት አውጇል። የትግራይ ህዝብ በአደባባይ እያሰማ ያለው ጦርነት በቃን ጩኸት ተከትሎ ኦሉሴጉን ኦባሳንጆ ዊሊያም ሩቶ፣ ኡሁሩ ኬንያታና ፎምዚሌ ሞላምቦ ንጉካና ማይክ ሐመር አማጺውን የህወሓት ክንፍና የፌደራል መንግስትን ዳግም በኬንያ ለማደራደር ለቀጣይ ሳምንት እቅድ መያዛቸውን የወጣው መረጃ ያመለክታል። በሌላ በኩል በራያ ግንባር የፋኖና የህወሓት ኃይሎች በድሮን መመታታቸው ተገልጿል። የሀገር መከላከያ በድሮን በወሰደው ጥቃት በራያ አላማጣ አንድ ጎጥ በሆነችው ቃልሻድር ባናራት አውዲ መሆኑም ተሰምቷል። ጎጦቹ የህወሓትና የፋኖ ተዋጊዎች በጋራ የሰፈሩበት ሲሆን በራያ ግንባር በጋራ ጥቃት ለመሰንዘር ሲዘጋጁ እንደነበረም ተገልጿል። በአካባቢው የሚኖሩ ነዋሪዎች እንዳሉት የድሮን ጥቃቱ የተፈጸመው ጠዋት 5 ሰዓት ላይ ሲሆን ከጥቃቱ በፊት 30 ደቂቃ የፈጀ የተኩስ ልውውጥ ያደረጉት ሁለቱ ኃይሎች ከሀገር መከላከያ በተሰጠ ምላሽ ወደ ዋጃ አቅጣጫ አፈግፍጓል ተብሏል። ሰሞኑን ሰፊ ቁጥር ያለው ኃይል በተጠቀሱት ሁለት ስፍራዎች ያከማቹ ተጣማሪዎች ማለዳ ላይ ጀምረውት የነበረውን ጦርነት ካቆሙ በኋላ ልክ 5 ሰዓት ከሩብ ላይ በሁለቱም ቦታዎች ላይ 2 ጊዜ በተደረገ የድሮን ጥቃት ከፍተኛ ጉዳት መድረሱን የአላማጣ ሆስፒታል ምንጮች አረጋግጠዋል። የፋኖና የህወሓት ተዋጊ አለቆች ያስተላለፉት ሪፖርት የደረሳቸው አካላት እንዳሉት ቁስለኛና ሞት የጫኑ 5 አይሱዚዎች ጥቃቱ ከደረሰበት ስፍራ ወደ ታዘዙበት ስፍራ መጓጓዛቸውን አመልክቷል። ይህ ጥቃት ከሽራሪና ከመረዋ ቀጥሎ ሶስተኛውን ከፍተኛ ጉዳት እንደሆነ ተመላክቷል። ይህ በእንዲህ እንዳለ ወደ አማራ ክልል ሰሜን ወሎ ዞን የገባው የህወሓት አርሚ 31 ላይ ተመሳሳይ የድሮን ጥቃት መፈጸሙ ተሰምቷል። ትናንት ነሐሴ 9 2018 ዓ.ም አመሻሽ በሰሜን ወሎ ዞን ወጥወት ማርያም አካባቢ ሰፍሮ በነበረው የህወሓት አርሚ 31 ላይ ከባድ የድሮን ጥቃት ተፈጽሟል። በተረጋገጠ መረጃ መሰረት በርካታ ወጣት ታጣቂዎች በጥቃቱ ተገድለዋል፣ ከባድ ጉዳት ደርሶባቸዋል ተብሏል። የህወሓት አርሚ 31 ከቀናት በፊት በሁለት አቅጣጫ በቦተ ማርያም ባይባዮ ቢጭሮ አማ ያድርገው ወደ ጮቢ በር እንዲሁም በመሃጎ ጀመዶ ወትወት በዱራይቲ አቅጣጫዎች ወደ አማራ ክልል ዘልቀው ገብተው እንደነበረም ተገልጿል።
በሌላ በኩል የአማራ ብሔራዊ ንቅናቄ አብን በኢትዮጵያ ሀገራዊ ምክክር ኮሚሽን እየተመራ ባለው የምክክር ሂደት ላይ መዋቅራዊ ግድፈቶችና የገዢው ፓርቲ ጣልቃ ገብነቶች በስፋት እየታዩ መሆኑን በመግለጽ አካሄዱ በአስቸኳይ እስካልተስተካከለ ለሂደቱ እውቅና እንደማይሰጥና እንደማይተገበር አስታውቋል። ፓርቲው ትናንት ነሐሴ 9 ቀን 2018 ዓ.ም ባወጣው ሰፊ የአቋም መግለጫ የምክክር ሂደቱ ገዢው ፓርቲ ስልጣኑን ለማጠናቀርና አምባገነንነትን ህጋዊ ሽፋን ለመስጠት እየተጠቀመበት መሆኑን በጽኑ ኮንኗል። አብን በመግለጫው በዋናነት ካነሳቸው አሳሳቢ ጉዳዮች መካከል የአዲስ አበባ ከተማ እጣ ፈንታ አንዱ ሲሆን በምክክር መድረኩ ላይ በሚሊዮኖች የሚቆጠሩ የከተማዋ ነዋሪዎች ድምፅና ፍላጎት በአግባቡ አለመወከሉን የገለጸው ፓርቲው የነዋሪዎችን መብት ያስከብራሉ ተብለው የተወከሉ አካላት የተጣለባቸውን አደራ በመዘንጋት የአንድን ወገን ፍላጎት ለማስፈጸም ሲሉ የከተማዋን ህዝብ ጥቅም አሳልፈው መስጠታቸውን አጋልጧል። መንግስት ስለ ህብረ ብሔራዊ ወንድማማችነት በአደባባይ እየሰበከ በተግባር ግን ለአዲስ አበባ ህዝብ እውቅና የማይሰጠውን አግላይ ዘውጊያዊ ፖለቲካ ለማስቀጠል እየሞከረ ነው ሲልም ከሷል። አዲስ አበባ የመላው ኢትዮጵያውያን መዲና፣ የፌዴራል መንግስቱ መቀመጫና የነዋሪዎቿ የራስ አስተዳደር ማዕከል ሆና እንድትቀጥልም ፓርቲው አቋሙን አንጸባርቋል። በምክክሩ መካከል ከመንግስት አመራሮችና ደጋፊዎች በኩል ድንገት የቀረበውን በፓርላማ የሚመረጥ ፕሬዝዳንታዊ ስርዓት ሀሳብ አብን አጥብቆ ተቃውሞታል። የደቡብ አፍሪካን ተሞክሮ በማጣቀስ የቀረበው ይህ ሀሳብ የህዝብን ትኩረት ለማሳትና ስልጣንን በአንድ ቡድን እጅ ለማከማቸት ያለመ መሆኑን ፓርቲው አስገንዝቧል። አብን በበኩሉ እጩዎቹ የመላው ሀገሪቱን ዜጎች ድምጽ ለማግኘት ሲሉ አቃፊ ሀገራዊ አጀንዳዎችን እንዲያራምዱ የሚያስገድድ ቀጥተኛ ፕሬዝዳንታዊ ወይም ከፊል ፕሬዝዳንታዊ ስርዓት እንዲተገበር እንደሚፈልግ አብራርቷል። በሂደቱ ላይ ለታዩት ግድፈቶች ለምክክር ኮሚሽኑና ለገዢው ብልጽግና ፓርቲ ተደጋጋሚ የጽሁፍና የአካል አቤቱታዎችን ቢያቀርብም እስካሁን ምንም አይነት ማስተካከያ ለማድረጉን በመግለጽ ቅሬታውን አሰምቷል።